ጸጉር ጤነኛ እንዲሆን እንደሚፈልገው እናርገው። እኔ አሁን አስቡት እንደዚህ አመቱ ሙሉ ባደርገው አናገኘውም ይሄ ጸጉር። እኔ የምወደው እንደዚህ ነው የምወደው። ጸጉሬ የሚወደው ደግሞ ፍሪዝ ነው። እኛ እንደምንፈልገው ሳይሆን ጸጉሩ እንደሚፈልገው ስናደርግለት ይመቸዋል። ናፍቆኝ ነበር እንደዚህ መሰራት። አሁን እኔ ፍሪዝ ሳደርገው በቃ ሳምንት ሙሉ አልነካካውም። አንዴ ነው የምታጥቤት ቅባትም ምናምን ማረገው እና ፍሪዝ ይጎዳል ይባላል አይደል? እኔ እንጃ ለኔ ፍሪዝ አልጎዳውም። እንደውም ቀለም ጎድቶታል። ቀለም ያለበት ጋር እዩት፣ ቀለም የሌለበት ጋር እዩት። ፍሪዝ ስለሚወድ እንደሚወደው ነው የማደርገው። ለዛ አይሰባበርም ማለት። ከዛ በደረቁ አላበጥረው። መያዝ ምናምን እንደዚህ ጭምድድ አድርጎ ምናምንም አይወድም። መልቀቅ ነው የሚወደው እና እንደሚወደው ነው የማደርገው። ድሬድ ያደረገ ሰው ሁሉ ረዥም ነው አይደለ? ምንም ከርዳዳ ቢሆን ምንም ቢሆን ረዥም ነው አይደለ? ለምን እንደሆነ ታውቃላችሁ? ስለማይበጠር ነው። እዚህ ማበጠር በጣም ነው የሚያበላሸው። እኔ አሁን አላበጠርም፣ ብዙ አላበጠርም። በኮንዲሽነር ብቻ ነው የማበጠረው። በኮንዲሽነር ጀምራለሁ፣ ከዛ በሻምፑ ቀጥላለሁ፣ መጨረሻ ላይ በኮንዲሽነር ዘጋለሁ። ለወንዶች ጸጉርም በየቀኑ መታጠብ አልመክርም። መላጣ የሚሆኑት ብዙ እያሰቡ